እንዴት ናችሁ የቻናል ቤተሰቦች? ዛሬ ደግሞ እንግዲህ ከእንግሊዝ ፕሪሚየር ሊግ ጋር በተያያዘ አንዳንድ ቪዲዮዎችን እንግዲህ ሶስቱ የሲቲ ጨዋታዎች ምን ይመስላሉ የሚሉትን ነገሮች እንግዲህ ከብዙ በጥቂቱ ልነግራችሁ እወዳለሁ። እንግዲህ አሁን ባለው ነባራዊ ሁኔታ ሲቲ ትንሽ የተቸገረበትና ማሸነፍ ያልቻለበት ሁኔታ ውስጥ ገብቷል። ነገር ግን እነዚህ ነገሮች በጉዳትም በተለያዩ ምክንያቶች ትንሽ መሰናክል እክሎች አጋጥሞታል። ግን እስካሁን ባለው እንግዲህ ከአርሰናል ጋር ያለውን ወደ 6 ሰፋ ብሏል የነጥቡ ሁኔታ። እንግዲህ የቼልሲን ጨዋታ የሰንደርላንድንም ጨዋታ ባቻ ውጤት አጠናቋል። የብራይተንን ጨዋታ እንደዚህ ባቻ ውጤት አጠናቋል። እንግዲህ እነዚህ ከጉዳት ጋር በተያያዙ ብዙ ነገሮችን የጎል ዕድሎችን ለመፍጠር ጥረት አድርገዋል። ነገር ግን ማሸነፍ አልቻሉም። እነዚህ ነገሮች ያጋጥማሉ። በኳስ ሂደት ውስጥ ብዙ ነገር ያጋጥማል። ግን አሁንም ቢሆን ማንቸስተር ሲቲ ከዋንጫ ፉክክሩ አልወጣም። እንግዲህ ግንቦት ደርሶ መጨረሻውን የምናየው ይሆናል ወይ ሰኔ እና እንግዲህ እነዚህ ውይይቶች ላይ ስናይ ሲቲ ካለፈው ዓመት ምን ነገር ተሻሽሏል? ያለፈው በጣም የመንኮታኮት ነገሩ ከአምናው አንፃር ሲታይ ተሻሽሏል። አሁን የሚቀሩት ክፍተቶች ምንድነው? መከላከል ስሩ ላይ፣ መሀል ስፍራ ላይ የሚቀየሩ ተጫዋቾች መቀየር የሌለባቸው ተጫዋቾች ነው። እነሱ ላይ አሁን እነ ራይድሰን ባይቀየሩ ጥሩ ነበረ ለማንቸስተር ሲቲ እና የቼልሲ ጨዋታ ላይ እንደዚህ አይነት ስህተት አሁን እያየን ነበር ማየት ይችላል። እነዛ ነገሮች ባይቀየሩ እንደዚህ ቢደረግ ብዙ ጊዜ አሁን ራይድሰን ተቀይሮ ነው የሚወጣው። እንደዚህ አይነት ነገሮች ቢስተካከሉ አሁን እንግዲህ ያሉት ጥሩ መስኮቶች ላይ አሁን ባሉት ወር ላይ የሚመጡ ተጫዋቾች እንግዲህ ትንሽ ይቸግራቸዋል ቡድኑ እስከሚላመዱ። ነገር ግን የሲቲ ስኳድ ሊጠናከር ይችላል እና አሁን ባለው እንግዲህ ከጉዳት እስከሚመለሱ ድረስ እንግዲህ እነ ኦማር ማርሙሽም በአፍሪካ ዋንጫ ምክንያት ወደ ግብፅ ሀገር ሄዷል። እሱ እስከሚመጣ ድረስ አንዳንድ ክፍተት የሳቪኒዮ ጉዳት፣ ግቫርዲዮላ ጥቂት በተለያዩ ምክንያት 8 ጨዋታዎችን ሲቲ ከስብስቡ ውጭ ሆኗል። ያ ከስብስቡ ውጭ ሆኗል ወደ ኳስ ጨዋታ ሲኖረው አይገቡም ማለት ነው በተለያየ ምክንያት። እነሱን ቢያገኝ ግን በአንጻሩ አይቸገርም። ብራይተንን ማሸነፍ የሚችልበትን አሁን አቻ እየወጣ ነው። እንግዲህ የተጫዋች መሳሳት ነው እንጂ ሲቲ በማጥቃቱ ረገድ እየተሻሻለ ነው። ካለፈው አንፃር ሲታይ ጥሩ የሚባል ነው። አሁንም ግን እድሉን መጠቀም የሚችል ከሆነ የዋንጫውን ግስጋሴ አሁንም ቢሆን መግታት አልተገታም፣ መቀጠል ይችላል እና አሁን ባለበት እንግዲህ ደረጃ አርሰናል 1ኛ ነው፣ ሲቲ 2ኛ ነው፣ 3ኛ አስቶን ቪላ ነው፣ 4ኛ ሊቨርፑል፣ 5ኛ ቼልሲ ነው። ቼልሲ ያን ያህል እንቅፋት አይሆንብንም። ሄድ መለስ ወረድ የሚል ስለሆነ ብዙ እንቅፋት አይሆንብንም። ቢሆንም እንግዲህ ከባባድ ጨዋታዎች አሉ። ቀጣይ ሲዝን ላይ ያለው ኔክስት ማች ላይ እንግዲህ የሚያደርጓቸውን ግጥሚያዎች እንግዲህ በሜዳ የሚያደርጋቸውን ጨዋታ ስንቱን ያሸንፋል የሚሉትም ከወዲሁ ይገመታል እና በኳስ ሂደት ውስጥ እንግዲህ በተለይ የቻናል ቤተሰቦች ናቸው፣ የሲቲ ደጋፊ ናቸው። ዘንድሮ እንደኔ ግምት ካየሁት 2 የመጨረሻ ተስፋ ይኖረዋል። ዋንጫ እንኳን ባያነሳ ዘንድሮ 2 የመጨረሻ ተስፋ ያለ አለፍ ሲል 3። ነገር ግን 1 እና 2 ከሲቲ ውጭ ማንም ይሄን ደረጃ ሊይዝ አይችልም። የኔ ግምት ይሄንን ይመስላል። እናንተ ግምታችሁስ ምን ይመስል ይችላል? እና እንግዲህ ቀጣዩ ጨዋታ እነ ዩናይትድ እና ሊቨርፑል ናቸው እና ኒውካስትል ናቸው። እስቲ እንግዲህ ከዚህ ጨዋታዎች ደግሞ ምን ያህል ነጥብ ይሰበስባል የሚለውን እናያለን። እና እንግዲህ እነዚህ ያልኳቸው ነገሮች ነው። ሲቲ ከምን አንፃር ቢሆንም ይሻላል፣ እየተሻሻለ ሊሄድ ይችላል። በሲቲ ጨዋታ ውስጥ ምን እንደምናይ አሁን እንዲህ ነው ስንለው አሁን እንደዛ ነው ገና የሆነ ነው። ግን ደስ የሚለው ነገር ሲቲ ሳይኮሎጂው
ገብቶበትም እንኳን ለማግባት የሚያደርገው ጥረት እጅግ ድንቅ ነው። በኳስ ቤት ውስጥ ሁሉ ነገር ሲሸነፍ ተስፋ መቁረጥ አያስፈልግም። እንግዲህ አንዳንድ ጊዜ መጣ እያልኩ የሲዝን ጨዋታዎችን ዘግባለሁ። ከብዙ ጥበት አንፃር ጠፋ መጣ እያልኩ ነው። በዛሬ የተጠናከረ ጥቂት ዳሰሳ ግን ይህን ይመስላል። ቀጣይ ደግሞ አሁንም ቢሆን በኳስ መረጃ ይዤላችሁ እመጣለሁ።